ዜና የሴዶና የጆኒ ፍልሚያ ተረጋገጠ። በመተከል የተፈጸመው አሰቃቂ ጭፍጨፋ፣ የትራምፕና ጂጂፒንግ ያልተጠበቀ ስምምነት። ጤና ይስጥልን፣ እንደምን ቆያችሁ? ዛሬ እጅግ አነጋጋሪ የሆነ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ማህበራዊ ሚዲያ ዓለም ጉጉት የፈጠረውን የሴዶና የጆኒ ፍልሚያ፣ በመተከል ዞን በንጹሃን ላይ የደረሰው አሳዛኝ ጭፍጨፋና እንዲሁም ዓለም አቀፍ ፖለቲካ ውስጥ ትልቅ ለውጥ ያመጣል የተባለው የአሜሪካና የቻይና ስምምነት ዋና ዋና ዜናዎቻችን ናቸው። እስከ መጨረሻ አብራችሁን ቆዩ። የሴዶና የጆኒ ፍልሚያ በይፋ ተረጋገጠ። በብዙዎች ዘንድ መቼ ይሁን ሲባል የነበረው የሴዶና የጆኒ የቦክስ ወይም የፍልሚያ ጥሪ በመጨረሻ ምላሽ አግኝቷል። ሴዶ ለረጅም ጊዜ ከጆኒ ሲቀርብለት የነበረውን ግብዣ በይፋ መቀበሉን አስታውቋል። ስምምነቱ ዝርዝር በሁለት ግለሰቦች መካከል ለወራት የዘለቀው የቃላት ምልልስ ፈታኝ ድርጊቶች አሁን ወደ ተግባር ተቀይረዋል። ሴዶ ለማንኛውም ፍልሚያ ዝግጁ ነኝ በማለት ፍላጎቱን ገልጿል። የደጋፊዎች ምላሽ ዜናውን እንደተሰማ በማህበራዊ ሚዲያ ላይ ትልቅ መነቃቃትን ፈጥሯል። ጆኒ ያሸንፋል የሚሉና ሴዶ ብልጫ አለው የሚል ወገኖች ክርክር ውስጥ ገብተዋል። ቀጣይ ሂደት ፍልሚያ የሚካሄድበት ቀን ቦታ በሚቀጥለው ጥቂት ቀናት ውስጥ ለህዝብ ይፋ እንደሚደረግ ይጠበቃል። በመተከል ዞን ንጹሃን ላይ የደረሰውን አሰቃቂ ጭፍጨፋ በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ልዩ ስሙ አሲዲዶ ቀበሌ ተብሎ በሚጠራው አካባቢ በአፍሪካ እርሻ ልማት አቅራቢያ በንጹሃን ዜጎች ላይ እጅግ አሰቃቂ ጅምላ ጭፍጨፋ ተፈጽሟል። የጥቃቱ ሁኔታ ከአሶሳ ወደ መተከል በሶስት የህዝብ አውቶቡስና በአንድ አነስተኛ ተሽከርካሪ ይጓዝ የነበሩ ዜጎች ላይ ድንገተኛ ጥቃት ተሰንዝረዋል። የጉዳቱን መጠን እስካሁን ባለው መረጃ በ35 ዜጎች ላይ ህይወት ሲያልፍ 50 በላይ የሚሆኑ ደግሞ ከባድ ጉዳት ደርሶባቸዋል። ሰለባዎቹ እናቶች፣ ህጻናት፣ አዛውንቶች መሆናቸው ሁኔታውን ይበልጥ አሳሳኝ አድርጎታል። ትብብር ለኢትዮጵያ አንድነት የተሰኘ ድርጅት የጥቃቱ በጽኑ አውግዟል። በአካባቢ የመከላከያ ካምፕ የታላቁ ህዳሴ ጥበቃ ባለበት ሁኔታ እንዲህ ያለ ጥቃት መፈጸሙ የመንግስት ዜጎች የመጠበቅ አቅም ጥያቄ ውስጥ የሚከት መሆኑን ገልጿል። ትራምፕና ጂጂፒንግ በሆርዝ ባህረ ሰላጤ ላይ ተስማሙ። በዓለም ፖለቲካ ኢኮኖሚ ላይ ትልቅ ተጽዕኖ ይፈጥራል የሚሉ ስምምነቶች በዋሽንግተንና ቤጂንግ መካከል ተደርጓል። ፕሬዚዳንቱ ዶናልድ ትራምፕ ጂጂፒንግ የሆርዝ ባህረ ሰላጤ ዳግም እንዲከፈት ተስማምቷል። የስምምነቱ ፋይዳ በቻይና በመካከለኛው ምስራቅ የነዳጅ ላይ ያላትን ጥገኝነት ለመቀነስ ከአሜሪካ ኃይል ምርቶችን ለመግዛት ወስናለች። የነዳጅ ገበያ ይህን ስምምነት በዓለም አቀፍ የነዳጅ ገበያ ላይ መረጋጋትን ይፈጥራል ተብሎ ተስፋ ተጥሎበታል። ሁለቱ መሪዎች በንግድ በኃይል አቅርቦት ዙሪያ ፍሬያማ ውይይት ማድረጋቸው ዋይት ሀውስ አረጋግጧል። የዛሬው ሰበር መረጃዎች እነዚህ ይመስሉ ነበር። እናንተ ስለ ሴዶና ጆኒ ፍልሚያ ምን ትላላችሁ? አሸናፊዎቹስ ማን ሊሆን ይችላል? እንዲሁም በመተከል ስለደረሰው አደጋ ጥቃት ያላችሁ አስተያየት በኮሜንት ላይ መስጫው አስቀምጡልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።